ሰላም ትሬደርስ እንዴት ናችሁ? እንግዲህ ጎልደን 126 ሪስክ ሪዋርድ ካች አድርጌያለሁኝ። ይህን ትሬድ እንዴት ካች አደረጉት የሚለውን በዛሬ ቪዲዮ በደንብ ዲስከስ እናደርግበታለን ማለት ነው። ይህን ትሬድ ዊን ካረኩኝ ይህንን ሲታፕ ራሱን እየጠበቁኝ ሌላ ትሬዶችን በገባ ዊን አደርጋለሁ ማለት ነው። አይታወቅም፣ ሰምታይምስ ሎስም ልናደርግ እንችላለን። ግን ዋናው ነገር ግን ትሬዲንግ ፕላናችን ግን ፎሎ ካደረግን ግን ዊን እናደርጋለን ማለት ነው። ከዴሊ ጀምሮ እስከ 1 hour 5 minute እያለን እናያለን ማለት ነው። እንዲሁም ደግሞ ይህን ቻርት ቴሌግራም ላይ ፖስት አድርጌው ተማሪዎቼ ትሬድ ገብተውት ነበረ። እነሱም እንግዲህ ሃይ ሪስክ ሪዋርድ ካች አድርገዋል ማለት ነው። ትሬዳቸው ይህንን ይመስል ነበር። በጣም አሪፍ ነበር የገቡ ሲታፕ። አሁን ለእናንተ ማሳያችሁ ይህን ትሬድ እንዴት እንደገባሁት ነው። ቀጣይ እናንተም ይህን ትሬድ እንድትገቡ ስለምፈልግ ነው ማለት ነው። ምንም እንዳጨምሩ ምንም እንዳቀንሱ ጀስት ኖትቡካችሁን ብቻ አውጥታችሁ ተከታተሉኝ ማለት ነው። የምንጀምረው ከዴሊ ቻርት ነው። እንደምናየው ዴሊ ቻርት ላይ ማርኬት ያለው ቡሊሽ ፌር ቫሊ ጋፕ ውስጥ ነው። ስለዚህ ባያሳችን ምን ሆነ ማለት ነው? ባይ ሆነ ማለት ነው። የዚህ ቀን የምንገባበት ትሬዳችን ባይ የሆነ ኦፖርቹኒቲዎች ነው እየጠበቅ የምንገባው ማለት ነው። ሲምፕል ነው በቃ። ቡሊሽ ፌር ቫሊ ጋፕ ውስጥ መጣ፣ ባያሳችን ቡሊሽ ሆነ። የድረስ እናየዋለን። ከላይ እንደምታዩት እዚህ ጋር ስዊንግ ሀይ አለን፣ እዚህ ጋር ባይሳይድ ሊኩዲቲ አለን። እዚህ ባይሳይድ ሊኩዲቲ ድረስ እስከሚመጣ ድረስ ምንድን ነው የምፈልገው? ባይ የምገባበትን ኦፖርቹኒቲ ነው የሚሄደው። ቀጥታ ወደ ምን ሄዳለሁ? ወደ 1 hour ሄዳለሁ። አሁን 1 hour ጋር ሄጄ ደግሞ አናዘር ኪ ሌቭል እፈልጋለሁ። በባለፈው ቪዲዮ እንዳብራራውላችሁ ማለት ነው። የባለፈው ቪዲዮ ያላያችሁ ገብታችሁ ብታዩት በጣም አሪፍ ነው። እንደምታዩት ማርኬት ይህንን ሴል ሳይድ ሊኩዲቲ ቴክን አድርጎልናል። በቃ አሁን ባይ የምገባበትን ኦፖርቹኒቲ አገኘሁኝ ማለት ነው። ይሄ ሴል ሳይድ ሊኩዲቲ ሲወሰደው ማርኬት ወደ ላይ ከመውጣቱ በፊት ምንድን ነው የሚያደርገው? ሁል ጊዜ ነግሬያችኋለሁ፣ ወደ ታች ነው የሚወርደው። ወደ ታች የሚወርድበት ምክንያት ምንድን ነው? ሊኩዲቲ ፍለጋ ማለት ነው። ወይ ደግሞ ኢምባላንስን ሪባላንስ አድርጎ ወደ ላይ ለመሄድ ነው። ማርኬት አሁን እዚህ ጋር ምንድን ነው ያደረገው? መጣ፣ ሴል ሳይድ ሊኩዲቲን ወሰደ፣ ኦልሶ ፒኦ3 ፈጥሮልናል ማለት ነው። እንደምታዩት ማርኬት እዚህ ጋር በዊክ ነው ክሎዝ ያደረገው። ፒኦ3 ያው ኮንፊርም ታደርጋላችሁ ማለት ነው፣ ማርኬት ቡሊሽ እንደሚሆን ማለት ነው። ያው ፒኦ3 በጣም አሪፍ ነገር ነው። ቀጣይ ላይ ቪዲዮ የምትፈልጉ ከሆነ እሰራላችኋለሁ፣ ኮሜንት ላይ ንገሩኝ ማለት ነው። አሁን የገባንበት ቦታ የቱ ጋ ነው ካላችሁኝ፣ እዚህ ጋ ነው። አሁን ማርኬት መቶ ይህንን ስቶፕ አንድ ወስዶ ነበረ። ኦልሶ ምን አደረገ? በብሬከር ብሎክ ክሎዝ ሲያደርግልኝ ነው ያን የገባሁት ማለት ነው። እንደምታዩት እዚች ጋ ብሬከር ብሎክ አለችን። ይሄ ሙሉም ብሬከር ብሎክ ብለንም ብንጠቀም አሪፍ ነው። ማርኬት መጣ፣ እንደምታዩት በቦዲ ነው ክሎዝ ያደረገው። እንዲሁም ደግሞ ስቶፕ አንዳችንም ወስዶት ነበረ ማለት ነው። ፌቨናችን ያሰመርኩኝ የድረስ ነው ያሰመርኩት፣ እዛ ስዊንግ ሀያችን ድረስ ነው ያሰመርኩት። ዜን በቦዲ ክሎዝ ካደረገ በኋላ ማለት ነው ፌቨናችን ያሰመርኩት። ዜን ኢንተሬን ያደረግኩት ቦታ ምን ላይ ነው ያደረግኩት? አሪፍ ሪስክ ሪዋርድ ካች ለማድረግ ስለፈለግኩኝ ከ0.62 ላይ ነው ያደረግኩት። ስቶፕ ሎሴን 1 ላይ ነው ያደረግኩት። ፉል ቲፒ ድረስ ነው የጠበቁት። አንድ ፓርሻል የወሰድኩት ትሬድ አለ፣ ግን ያው ፉል ቲፒ ነው የፈለግኩት 126 ሪስክ ሪዋርድ ማለት ነው። ይህንን ትሬድ ቴሌግራም ላይ ሼር አደርግላችኋለሁ። ባያሴ ምን እንደሚመስል ሼር አደርግላችኋለሁ። ቴሌግራም ያልተቀላቀላችሁ ብትቀላቀሉ ቁም ነገር ታገኛላችሁ ማለት ነው። እኔ ሲግናል ፖስት አላረግም፣ ኦር ይሄ ክፍያ ምናምናም ነገር ፖስት አላረግም። ኦንሊ ኤዱኬሽን ፐርፐስ ብቻ ነው የምንጠቀምበት ማለት ነው። የዛሬው ቪዲዮችን ይህን ይመስላል። አላበዛባችሁም። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።